ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ስራ ሁሉ ሰላም? አሙሽ አክሊት ነኝ። እንዴት ከረማችሁ? እኔ ጋር ሁሉም ሰላም ነው። አንድ ነገር ልላችሁ ነበረ እኔ ማለት ነው። ቤት ውስጥ ያው የማዳም ቅመም እስካሁን ድረስ ከቤት አንወጣም። ብዙዎቻችን ያው ብንወጣም ከቤት ወደ ቤት ነው። ብዙ ጊዜ ከቤት ወደ ቤት ስለሆነ ብዙ በቃ የለም የጤና እንትን የሆነ እግራችን ምናምን እንደምንሰራው ስራ አይደለም። ውፍረት የሚያስቸግረን ልጆች አለን። ምንም በልተን ጠጥተን አይደለም፣ ግን በቃ እንዲህ ካለው ጭንቀት ምናምን አንጻር እንደዛ ለሆናችሁ ልጆች ማለት ነው፣ ግቢ ካላችሁ ማለት ነው፣ ግቢያችሁ ውስጥ ወክ አርጉ። የእውነት በጣም ለውጥ አለው። እኔ አሁን እንደዛ እያረኩኝ ያለሁት ማለት ነው። ለውጥ አለው በጣም በቃ ለጤንነቴ ምናምን የሆነ አይምሯችሁ ራሱ ነፃ ይሆናል። የለም ከቤት ወጥታችሁ እንደዚህ ወክ ስታረጉ ወክ አርጉ። እዛው ግቢ ውስጥ ግቢ ካላችሁ የለም እንዲህ ባልኮኒም ካለ ባልኮኒው ላይ 10 ተመላለሱ። 5 ሂዱ፣ 5 ተመላለሱበት፣ 10 ምናምን ማለት ነው። ከምንሰራው ስራ ጋር ማለት ነው በጣም አሪፍ ነው ለጤናችን ማለት ነው። እና ፈሳሽ ነገር ደግሞ ተጠቀሙ። ዝም ብላችሁ ምግብ ምናምን አትብሉ። የለም ፈሳሽ ነገር ፈሳሽ፣ ይሄ ጁስ፣ ውሃ ራሱ መጠጣት፣ ንጹህ ውሃ። ጁስ ነገሩ ላይገኝ ይችላል ማለት ገንዘባችን እኛ እኮ እንደዚህ እየተከፈልን ራሱ ማለት ነው የምንፈልገውን ነገር ማናገኝ ልጆች ነን። እና ያው ስለማንወጣ ነው፣ እስር ቤት አይደለም እንደው ደግሞ ስለሚከፈልን ነው እንጂ እኮ ትልቅ እስር ቤት ነው ያለ ነው። እና በቃ ጤናችንን እንደዛ እያደረግን ማለት ነው ራሳችንን እየጠበቅን ምናምን በቃ መስራት ነው ያለብን። ደስተኛ ሁኑ። ማርያምን ውጭ ወጥታችሁ ማለት ነው እንደዚህ አየሩን ምናምን የሆነ ድባቡ የለም በቃ እንዴት አባቱ ደስ ይላል መሰላችሁ። በቃ እንደዚህ ወጥቼ ምናምን አሁን እንዲህ የሆነ የለም በቃ እቺን ባልኮን አያችሁት? ከዛች ባልኮን ማለት ነው በቃ እንደዚህ ይመላለሳል። አሁን ራሱ ወክ እያረኩኝ ነው ይሄንን የማጫወታችሁ ማለት ነው። ወክ እያረኩ ነው የማናገራችሁና በቃ እንደዚህ ወክ ማድረግ መለስ ማለት በቃ ይሄ ራሱ ጤና ነው። እንዴት አባቱ ደስ ይላል መሰላችሁ። በቃ አይምሯችሁ ሰላም። ገምን ከማዳም ልጆች ጋር መጨናነቅ ነው። እዛ እስቲ ራሳችንን ተፍታ ወክ፣ ውሃ ጠጡ፣ በጣም ጠጡ። ውሃ መጠጣት አለባችሁ ጤነኛ እንድትሆኑ። ውሃ ጠጡ እና በተረፈ ፈጣሪ ከእናንተ ጋር ይሁን። ሌላው ደግሞ የምነግራችሁ ነገር ማለት ነው ከአበሻ ጋር የምትሰሩ ልጆች፣ ከአበሻ ጋር ስላችሁ ከኛ ልጆች ጋር ሁለት ሆናችሁ የምትሰሩ ልጆች፣ እናንተ ግን የቆያችሁ ልጆች ተው፣ አዳዲሶቹ ልጆች አትጨቁኗቸው። ተው፣ ፈጣሪን ፍሩ። ተው፣ ለእናንተም ቀን አለ። ተው። አንዷ እንደዚህ አንድ